የሚገርማችሁ ነገር ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ የሚገኙት በድሬዳዋ ስላሴ ቤተክርስቲያን ነው። ለምን ካላችሁ መልሱ አጭርና ግልጽ ነው። እውነት ተወዳጁ አርቲስት ናርዶስ አዳነና እንቁ ዲያቆን ዘላለም ታዬ በስርዓተ ቤተክርስቲያን በስርዓተ ተክሊል ጋብቻቸውን ፈጽመዋል ወይንም ሊፈጽሙ ነው? ለመሆኑ ትሁቷ ናርዶስ አዳነ ከዚህ በፊት አግብታ ፈታለች? እነዚህንና መሰል በሁለቱም ዙሪያ የተነሱ ጥያቄዎችን አጣርቼ ትክክለኛ የሆነ መረጃ ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ ጋብዛለሁ። ተዋናይትና ሞዴል ናርዶስ አዳነ እንደሚታወቀው በጌዲዮ ዞን ዋና ከተማ ዲላ ከተማ ውስጥ ነው ተወልዳ በሐዋሳ ከተማ ያደገችው። እናትና አባቷ በፍቺ በመለያየታቸው የተነሳ ከእናቷ ጋር አድጋለች። እናቷን በጣም ብዙ ውጣ ውረድ አይተው ነው ያሳደጓት። ናርዲም ሕይወትን አሸንፋ እናቷን ከክፍለ ሀገር አምጥታ እየጦረቻቸው ትገኛለች። በትምህርቷ ጎበዝ ተማሪ ነበረች። የሁለተኛ ደረጃ ትምህርቷን እንዳጠናቀቀችም በሐዋሳ ዩኒቨርሲቲ ሜዲሲን እንድትማር ተመድባ፣ ነገር ግን በአንዳንድ የግል ምክንያቶች የተነሳ መቀጠል ሳትችል ቀርታ ገና በመጀመሪያው ዓመት ነበረ ትምህርቷን አቋርጣ ለመስራት በማሰብ ወደ አዲስ አበባ ከተማ የመጣችው። አዲስ አበባ ከመጣች በኋላ ስራ ለመፈለግ በጣም ብዙ ዞራለች። ብዙ ሆቴሎችን በአስተናጋጅነት እንዲቀጥሯት ደጅ ብትጠናም አልተሳካላትም ነበረ። እግዚአብሔር መንገድን ሲያመቻች በጣም በብዙ ምክንያት ነውና በአንድ ጓደኛዋ አማካኝነት የሙዚቀኞችን ስራ እየተቀበለ ለሕዝብ የሚያቀርብ ኢትዮ ዋላ የተሰኘ ድርጅት ውስጥ ተቀጥራ የመስራት እድሉን አገኘች። መስራት በጀመረችበት ወቅትም ነፍሱን ይማረውና ተወዳጁ ሙዚቀኛ ታምራት ደስታ ሙዚቃውን ለምትሰራበት ድርጅት ለመስጠት በመጣበት ወቅት ነው ናርዲን ያያትና ቆንጅናዋን አድንቆ የሙዚቃ ቪዲዮ ክሊፕ እንድትሰራለት የጠየቃት። ናርዲም ተስማምታ ሊጀማምረኝ ነው ለተሰኘው ዘፈኑ የሙዚቃ ቪዲዮ ክሊፕ አብረው ሰሩ። ከዚህ በኋላ ነበረ የናርዶስ የኪነ ጥበብ ሕይወቷ መስመር መያዙን የጀመረው። በአንድ ወቅት የሐዋሳ ከተማ የቁንጅና ውድድርን አሸንፋ ነበረ። በትህትናዋ ለመንፈሳዊ ሕይወቷ ባላት ትጋት በምታደርገው እንቅስቃሴ ሁሉ የምትደነቀው ናርዲ ወደ ኪነ ጥበቡ ከገባች በኋላ ከ15 በላይ ፊልሞችን ሰርታለች። ከፊልምና ድራማ ስራም በተጨማሪ ብዙ ማስታወቂያዎችን ሰርታለች። ለተለያዩ ድርጅቶችም ብራንድ አምባሳደር በመሆን ጠቀም ያለ ገንዘብ ታገኛለች። ለአብነት ያህልም በዚህ ዓመት ሎዛ የስነ ምግብ ማማከር ሕክምና ተቋም በጥሩ ክፍያ አምባሳደሩ አድርጎ ሾሟታል። ወደ ንግዱ ዓለም በመሰማራትም የጽዳት ዕቃዎች አቅራቢ ድርጅት እንዳላት በአንድ ወቅት ስትናገር ሰምተናታል። በብዙ የፊልም ተመልካቾች የምትወደደው ናርዲ በመንፈሳዊ ሕይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። በራሷ ውጭም በርከት ላሉ ጊዜያት በተወለደችበት ዲላ ከተማ ጉባኤ እንዲካሄድ በማድረጓ የተነሳ የዲላ ከተማ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀትና ስጦታ ሰጥቷታል። ስለ ናርዶስ የተወሰነ ካልኳችሁ አሁን ደግሞ ሰሞኑን በእሷ ዙሪያ እየተወሩ ስላሉት ወሬዎች ያገኘዋቸውን መረጃዎች ላካፈላችሁ ወደድኩኝ። ይህንን ቪዲዮ ልሰራ የተነሳሁትም ብዙዎች ግራ ስትጋቡ ስላየሁኝ እኔ ደግሞ በቻልኩት መጠን አጣርቼ እውነቱን ለእናንተ ይዤ ለመቅረብ ስለፈለግኩኝ ነው። በሶሻል ሚዲያ በደንብ የምትታወቀው ሊያ ሾው አርቲስት ናርዶስ አዳነ ልታገባ ነው። በቤተ ክርስቲያን ስርዓት ነው የምታገባው። ሰርጓን አልጠራችንም፣ ነገር ግን እኛ ሄደን እናጅባታለን። ገርጂ ማርያም ቤተ ክርስቲያን ነው የምታገባው የሚል ወሬ ከተናገረች በኋላ ነበረ ብዙዎች ናርዶስ በስርዓተ ተክሊል ጋብቻዋን ልትፈጽም ነው እያሉ ማውራት የጀመሩት። በነገራችን ላይ ሊያ ሾውም ሆነች ናርዶስ አዳነ ወይም ደግሞ የሷ የቅርብ ሰዎች በተክሊል ልታገባ ነው የሚል ምንም አይነት ፍንጭ አልሰጡም። ሊያ ሾውም ስትናገር በስርዓተ ቤተ ክርስቲያን ጋብቻዋን ልትፈጽም ነው እንጂ ያለችው በተክሊል ልታገባ ነው አላለችም። በተክሊል የሚለው ቃል ነው እንግዲህ ብዙዎቹን ግራ ያጋባው። እንዲሁም ደግሞ እሷ ላይ የስድብ መዓት እያስወረደባት ያለው። የስድብ መዓት ለምንድን ነው የሚወርድባት? ናርዶስ ከዚህ በፊት አግብታ ፈታለች የሚል መረጃ በመሰራጨቱ ነው። እኔም ይህንን መረጃ ለማጣራት ሞክሬ ያገኘሁት መልስ አለ። ናርዶስ ከዚህ በፊት አግብታ ፈታለች ወይ ካላችሁኝ ቀለበት አስራ ነበረ። ወቅቱም 2013 የኮሮና ወቅት ነበረ። እንዳገኘሁት መረጃ የእሷና የእጮኛዋ ያሬድ ሰለሞን ቤተሰቦችና የቅርብ ሰዎቻቸው ብቻ በተገኙበት ነበረ የቀለበት ስነ ስርዓታቸው በዝግ የተካሄደው። ከቀለበታቸው በኋላም በተለያዩ ፎቶዎቿ ላይ እስከ 2022 መጀመሪያ ድረስ የቃል ኪዳን ቀለበት ታደርግ ነበረ። ካለ ቀለበቷ ፎቶ ተነስታ አታውቅም። እዩ፣ የቃል ኪዳን ቀለበት ታደርግ ነበረ። ነገር ግን እጮኛዋና ናርዲ የጋብቻ ስነ ስርዓታቸውን ይፈጽሙ አይፈጽሙ ያገኘሁት መረጃ የለም። በሚያሳዝን ሁኔታ ግን እስከ 2022 መጀመሪያ ድረስ የቃል ኪዳን ቀለበቷን ከ2019 ጀምሮ ማለት ነው እስከ 2022 መጀመሪያ ድረስ የቃል ኪዳን ቀለበቷን ስታደርግ ከቆየች በኋላ
2022 ላይ የቃል ኪዳን ቀለበቷን አውልቀዋለች። እስካሁንም ድረስ የትም ቦታ የትም ፎቶዎቿ ላይ የቃል ኪዳን ቀለበቷን አይተን አናውቅም። ነገር ግን እጮኛዋ ያሬድ ሰለሞንና ናርዲ መቼና እንዴት እንደተለያዩ እንዲሁም ተለያይተው ይሆን የሚለውን መረጃም ባጣራም መልስ አላገኘሁም። ነገር ግን እንዳልኳችሁ ናርዲ ቀለበቷን አውልቀዋለች። በዚህም የተነሳ ሳይለያዩ እንዳልቀሩ መላምት ላይ ደርሻለሁ። ሁለተኛው አነጋጋሪ ጉዳይ ተዋናይት ናርዶስና ዲያቆን ዘላለም ታዬ በስርዓተ ተክሊል ጋብቻቸውን ፈጽመዋል፣ እንዲሁም ደግሞ ሊፈጽሙ ነው ያሉም ሰዎች አሉ። በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ይገናኛሉ። ከዚህም በተጨማሪ ደግሞ ሁለቱም በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አብረው ነው የሰሩት። በዚህም የተነሳ የቅርብ ትውውቅ አላቸው። እንዳልኳችሁ በቤተ ክርስቲያን አገልግሎትም ናርዲም የተጋች ስለሆነች እንዲሁም ዲያቆን ዘላለም ስራውም እሱ ስለሆነ መገናኘታቸው አይቀርም። ከእሷ ጋር ብቻ አይደለም ከብዙ አርቲስቶች ጋር በአገልግሎት ይገናኛሉ። የሚገርማችሁ ነገር ከግንቦት 29 እስከ ሰኔ 1 ማለትም እስከ ዛሬ ድረስ ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ የሚገኙት በድሬዳዋ ስላሴ ቤተ ክርስቲያን ነው። ለምን ካላችሁ መልሱ አጭርና ግልጽ ነው። ከግንቦት 29 እስከ ነሐሴ 1 ድረስ አገልግሎት አለ በድሬዳዋ ስላሴ ቤተ ክርስቲያን። እናም መምህር ዘላለምና ናርዶስ አዳነ ብቻ አይደሉም እዛ ያሉት፣ ዘማሪ አቤል መክብብም እዛው በአገልግሎት ላይ ይገኛል። ጋብቻቸውን ፈጽመዋል የተባለው ነገር ውሸት ለመሆኑ ከዚህ በላይ ትልቅ ማስረጃ የለም። ጋብቻቸውን ይፈጽማሉ የተባሉት ቆይተዋል። ሊያሾም የተናገረችው ከዛሬ 2 ሳምንት በፊት ነገ ቅዳሜ ወይም ነገ እሁድ ይመስለኛል የጋብቻ ስነስርዓቷን ተፈጽማለች ናርዶስ አዳነ ነበር ያለችው። ነገር ግን እንግዲህ 2 ሳምንታት ያለምንም የናርዶስ የሰርግ ወሬ እውነተኝነት አሳልፈናል። ስለዚህ ይሄ ወሬ ፍጹም ውሸት ነው። የ2 ሳምንቱ እንዳልተሳካ ሲያውቁ ትላንትና እሁድና ከትላንት ወዲያ ቅዳሜን ጋብቻቸውን በስርዓተ ተክሊል ይፈጽማሉ ብለው ነበረ። ነገር ግን አልተጋቡም። ሁለቱም ያሉት እንዳልኳችሁ ለአገልግሎት ከዘማሪ አቤል መክብብ ጋር በመሆን እንዲሁም ከሌሎች አገልጋዮች ጋር በመሆን በድሬዳዋ ስላሴ በአገልግሎት ላይ ይገኛሉ። ቀሪ የአገልግሎት ዘመናቸውን ይባርክላቸው። እናም ሳጠቃልለው መምህር ዘላለም ታዬና ተዋናይት ናርዶስ አዳነ በፍጹም ጋብቻ አልመሰረቱም። እናም ምናልባት አብረው በመማራቸውና እንዲሁም ደግሞ አገልግሎት ላይ ብዙ ጊዜ ስለሚገናኙ ምናልባት በቅርብ አንዳንዴ ሻይ ቡና ሊሉ ይችላሉ ወይም አብረው ሊታዩ ይችላሉ። ይህንን መነሻ በማድረግ ይመስለኛል ወሬዎቹ መናፈስ የጀመሩት። በሶስተኛ ደረጃ የምናነሳው እውነት ናርዶስ በተክሊል ልታገባ ነው ወይ የሚለውን ነው። ይህንን ወሬ ለማጣራት ሞክሬ ነበረ። ያገኘሁት መረጃም ከዚህ ፍጹም ተቃራኒ የሆነ መረጃ ነው። ተዋናይት ናርዶስ አዳነ እንኳን አይደለም ጋብቻ ልትፈጽም ለጋብቻም እየተዘጋጀች አይደለም። ያ ማለት ሰርግ የሚባል ነገር የለም፣ ጋብቻ የሚባል ነገር የለም። በነገራችን ላይ ሊያ ወሬውን ስታመጣውም ናርዶስ በተክሊል ልትጋባ ነው ብላ አላለችም። ሰው በቤተ ክርስቲያን የምትለዋን ይዞ በተክሊል ብሎ አስወራ እንጂ ማለት ነው። እናም በተክሊል ብታገባ እንኳን ያየነው ነገር የለም። እውነት ነው ቀለበት አስራ ለረጅም ጊዜ አይተናታል። ነገር ግን ምናልባት ቀለበት አስራ ወደ ጋብቻ ሳይሄዱ ግንኙነታቸው ቆሞ ሊሆን ይችላል። እናም ይች ልጅ ንጽህናዋን ጠብቃ ከቆየች ወደ ዝርዝር ጉዳዩ ባልገባም ማግባት የምትችል ይመስለኛል። የምታውቁ ሰዎች እባካችሁ አርሙኝ። ናርዶስ በቤተ ክርስቲያን ስርዓት ያደገች ስርዓተ ቤተ ክርስቲያንን ጠንቅቃ የምታውቅ ሴት ናት። እናም ደፍራ የማይሆን ነገር ታደርጋለች ብዬ አላስብም። ደግሞም ሰርጓ የተባለበት ቀን እንዳልኳችሁ 2 ሳምንት አልፎታል። ትላንትናም ቅዳሜም ሆነ እሁድ ምንም አይነት ጋብቻ አልፈጸመችም። እንደውም በአገልግሎት ላይ ነች ድሬዳዋ ስላሴ። ስለዚህ ዛሬ ደግሞ ጾም ገብቷል። ስለዚህ ከዚህ በኋላም ጋብቻ የመፈጸሟ ነገር እውነት አይደለም ማለት ነው። ስናጠቃልለው የናርዶስ ጋብቻ ይካሄዳል የተባለው ፍጹም ውሸትና ውሸት ነው። እየወቀሳችኋት ያላችሁ ግን እባካችሁ ራሳችሁን መለስ ብላችሁ እዩላለሁ። እሷም ልክ እንደናንተው ኦርቶዶክስ ነች እንደናንተው። እንደውም ከአንዳንዶቻችሁ በተሻለ ቤተ ክርስቲያንን ቀረብ ብላ የምታውቅ ስርዓቷን የምታውቅ ሴት ናትና በፍጹም እንዲህ አይነት ስህተት ትሰራለች ብዬ አላምንም። መምህር ዘላለምም ስለ ትዳር ስለ ጋብቻ የሚያስተምር በቤተ ክርስቲያን ስርዓት ከልጅነቱ ጀምሮ ተኮትኩቶ ያደገ እንቁ መምህራችን እንቁ ዲያቆናችን ነው። እናም እንደዚህ አይነት የማይሆን ነገር ውስጥ ይገባሉ የሚል እምነት የለኝም። ለሁለቱም የአገልግሎት ዘመናቸውን ይባርክላቸው።